ሰላም ጤና ይስጥልኝ እንደምናላችሁ የሪፖርተር ቲዩብ ነው ለሰዓቱ ያዘጋጀናቸው ዜናዎች ወደ እናንተ እናደርሳለን። በመጀመሪያ ማርስቶቹ ጠቅላይ ሚኒስትር አብይ አህመድ ከዛሬ ጀምሮ በቱርክ ጉብኝት ያደርጋሉ። የሱዳን ጠቅላይ ሚኒስትር ለኢትዮጵያ መረጋጋት እጥራለሁ አሉ። የጎርፍ አደጋ በሰውና በንብረት ላይ ጉዳት አደረሰ። ወደ ዝርዝሮቹ እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከዛሬ ጀምሮ በቱርክ ጉብኝት ያደርጋሉ። ጠቅላይ ሚኒስትር አብይ አህመድ በቱርክ ፕሬዝዳንት ረሲፕ ታይፕ ኤርዶጋን ጋባዥነት ከዛሬ ነሐሴ 12 2013 ዓ.ም ጀምሮ በቱርክ ጉብኝት እንደሚያደርጉ የቱርኩ አናዱል የዜና ወኪል ዘግቧል። የጠቅላይ ሚኒስትሩ ጉብኝት የኢትዮጵያና የቱርክ ዲፕሎማሲያዊ ግንኙነት የተጀመረበትን 125ኛ ዓመት አስመልክቶ እንደሆነ የቱርክ ኮሚኒኬሽን ዳይሬክቶሬትን ጠቅሶ አናዱል ዘገበ። የቱርኩ ፕሬዝዳንት ከሳምንታት በፊት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በስልክ በተወያዩበት ወቅት ቱርክ ለኢትዮጵያ የትኛውንም አይነት ድጋፍ ታደርጋለች በማለት መግለጻቸው የሚታወስ ነው። ጠቅላይ ሚኒስትሩ በቱርክ የሚያደርጉት ጉብኝት ለምን ያህል ጊዜ እንደሆነ አልተገለጸም። የሱዳን ጠቅላይ ሚኒስትር ለኢትዮጵያ መረጋጋት እጥራለሁ አሉ። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ኢትዮጵያ የተረጋጋች እንድትሆን ሁሉንም አይነት ጥረት አጠናክረው እንደሚቀጥሉ አስታወቁ። ጠቅላይ ሚኒስትሩ በካርቱም በሰጡት መግለጫቸው በጦርነት ውስጥ ያሉትን የኢትዮጵያ መንግስትና በአሸባሪነት የተሰየመውን ህወሓትን ጦርነቱን እንዲያቆሙና ወደ ሰላማዊ ንግግር እንዲመጡ ሁለቱን አካላት እያነጋገሩ መሆኑን አስታውቀዋል። ሐምዶክ ሰኞ ነሐሴ 10 2013 ዓ.ም ባደረጉት ንግግር የተረጋጋች አንድ የሆነች ኢትዮጵያን ለማየት ሁሉን አይነት ጥረት ማድረግ እንደሚቀጥሉ አገራቸው ኢትዮጵያን ለመርዳት እንደምትፈልግ መግለጻቸውን መገናኛ ብዙሃን ዘግበዋል። የወቅቱ የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ሊቀመንበር የሆነችው ሱዳን ሁለቱን አካላት ከኬንያ፣ ከኡጋንዳ፣ ከደቡብ አፍሪካ፣ ከፈረንሳይና ከአሜሪካ ጋር በመሆን ለማነጋገር የማደራደር ተነሳሽነት እንዳላት መጠቆማቸውን በሲሳይ ሳህሉ ተዘግቧል። ይሁን እንጂ የኢትዮጵያ መንግስት ከአንድ ሳምንት በፊት ሱዳን ከኢትዮጵያ ጋር ያላትን የድንበር ጉዳይ ሳትፈታ በዚህ በኩል አገላጋይ ሆና መቅረቧ ተቀባይነት እንደሌለው መግለጹ ይታወሳል። ከማስታወቂያ በኋላ ተመልሰን እንገናኛለን። የቴሌቪዥን የሬዲዮና የህትመት ማስታወቂያዎችን ማሰራት አስበዋል? እንግዲያው ፕሮወርክስ መልቲሚዲያ አለሎ። ፕሮወርክስ መልቲሚዲያ የቴሌቪዥን የሬዲዮና የህትመት ማስታወቂያዎችን ከመስራት በተጨማሪ ለተለያዩ ኢቨንቶች የቀረጻና የኤዲቲንግ አገልግሎት ይሰጣል። ፕሮወርክስ መልቲሚዲያ ቦሌ መድኃኔዓለም ቤተ ክርስቲያን ፊት ለፊት አውሎ ቢዝነስ ሴንተር ህንፃ 7ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ በስክሪኑ ላይ በሚታዩት የስልክ ቁጥሮች ይደውሉልን። ፕሮወርክስ መልቲሚዲያ። ተመልካቾቻችን ተመልሰናል። የጎርፍ አደጋ በሰውና በንብረት ላይ ጉዳት አደረሰ። ትናንት ነሐሴ 11 ቀን 2013 ዓ.ም ከሰዓት በአዲስ አበባ ከተማ የጣለው በረዶ የቀላቀለ ከባድ ዝናብ ምክንያት በተለያዩ የከተማው አካባቢዎች የጎርፍ አደጋ ተከስቶ በሰውና በህይወት ላይ ከባድ ጉዳት ደርሷል። በአስኮ፣ በአደይ አበባ፣ በጀርመን አደባባይና በጎልፍ ክለብ አካባቢ የደረሰው ከፍተኛ የጎርፍ አደጋ መንገዶችን ጭምር ተዘጋግተው ቆይተዋል። የድንገተኛና የእሳት አደጋ ሰራተኞችን በቦታው በመገኘት የከፋ ሰብአዊ ጉዳት እንዳይደርስ ከፍተኛ ጥረት በማድረጋቸው ምክትል ከንቲባ አዳነች አቤቤ በይፋዊ የፌስቡክ ገጻቸው ገልጸዋል። ተጎጂዎቹም ወደ ሕክምና መስጫ በማጓጓዝና የመጀመሪያ ሕክምና እርዳታ እንዲያገኙ መደረጉንም ተናግረዋል። መረጃዎች እንደሚያመለክቱት በመጪዎቹ ቀናት ከፍተኛ መጠን ያለው የዝናብ ስርጭት ስለሚኖር ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ ምክትል ከንቲባዋ አሳስበዋል። ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። በሚቀጥለው ጊዜ እስከምንገናኝ ሰላም።